እንዴት ዝም ብላችሁ ሰሙታላችሁ? አረ መስማቱ ችግር የለውም። መረጃ መምጣት እኮ ችግር የለውም ወንድሜ። እኛ የምናረጋግጥበት ብዙ መንገድ አለ። ገብቶሃል? ለምሳሌ አንተ እዛ ላይ የነበሩ ሰዎች በሙሉ ከቀረጽካቸው ያ ልጅም ይሄ የሚናገረው ልጅም እዛ ቪዲዮ ላይ አለ ማለት ነው። ገባ? ያ ቤቱ ለመሳብ ከፈለክ ቤቱ አይሳያ ሰው እየፈለገ ከሆነ ኦኬ፣ እኔ እወርዳለሁ፣ ችግር የለውም። ይግባ እና መጥቶላል። እዛ ቪዲዮ ላይ አንተ የሰራው ቪዲዮ ላይ ካለ ደግሞ በዚህ ደግሞ እሱ እንዳው እዚህ ላይቭ ላይ ምስሌን መታየት አልፈልግም ቢል በግል ተደውሎ ቪዲዮ ከፍቶ ማየት ይቻላል። የሱ መልክና አንተ የቀረጽከው ቪዲዮ ላይ እና እዚህ ላይ ያለው ሰው ማስተያየት ይቻላል። ታምናል ታዲያ ብሬክ ንገረኝ። ለምሳሌ አንተ የቀረጽከው ቪዲዮ እና አሁን እሱ በምስል ቢወጣ እዛ ላይ ቢኖር አይደለም ልትል ነው? እንዴት ልጁ ለምሳሌ እኮ ስልኩን እያልኩ ያለሁት እኔ ልጁ መስሎኝ እኮ ነው። ያንተ ጥያቄ ይኸውልህ ብሬክ ይቅርታ እንዴ ምን አለ መሰለህ አሁን አዶን ፖስቶት ከሆነ አላውቅም። የገጠር ልጅ የራቁት ቪዲዮ ላይ ነው እንግዲህ ያኛው ያለው የራቁት ቪዲዮ ነው ሲቀርጽ ያየሁት። ስለዚህ የራቁት ቪዲዮውን ያሳየን ወይም አዶን ፖስት አድርጎት ከሆነ ነውና ይሄኛው ሰውዬ ደግሞ እስቲ አንተንም አብሮ ቀርጸዋል ብለህ ጠይቅ። እኔ የሚታየኝ ነገር መሰለህ ብሬክ ነገራችን ላይ አትገባው ያልኩት አሁን እሱን ለመጠየቅ ሪኮስት ላክ በቃ ምንም ላይ መጽሐፉት ሊታየን አልቻለም። ሪኮስት ላክ ሪኮስት ማለት ገስት ላይ ከተቀነሱ ተገስቱ ውስጥ በቃ ሪሞት አድርገን የተወሰነ ስራ ለስራ ነው። ባይሽ ሪሞት እስቲ አድርጊያቸው ሲቀጥል ያልኩን ያንን ጻፍ ደጋግመህ ምን ማነው ሚውት አድርግ ራስህን ሳያ አሊ ሁሴን አህመድ በእንግሊዝኛ ነው። አሊ ሁሴን አህመድ የሚል ያዙ። አሊ ሁሴን አህመድ የሚል በእንግሊዝኛ አሊ ሁሴን አህመድ እሱ ከሆነ አንዴ ምናልባት ቲክቶክ ባይገኝ ጥያቄ ልጠይቀው እዚህ። እሺ ይጠይቃል። ቀጥል አውራ። እየሰማኸኝ ነው ወንድሜ? እሺ አንተ እሱ ቪዲዮ ልጁ እንግዲህ ያው የሚዲያ ሰው ስለሆነ ቲክቶክ ስላለው ያው ብዙ ቪዲዮዎች ሲቀርጽ መጥቷል መቼስ መንገድ ላይ እና አንተ ቪዲዮ ላይ የተቀረጹ ቪዲዮዎች ላይ አንተ አለህ እዛ ላይ እንግዲህ ሁላቸውም እዛ አና የቀረችበትን እንትን ለማስረዳት ቪዲዮ ተሰርቶ ነበር። ጓደኛ ነው። ከአራቶቹ አንዱ ነው። አራት ሆነን ከጅዳ ስንነሳ ይሄ ነበር አንደኛ። ኦኬ ስለዚህ ይግባ ወይም ቲክቶክ ላይ ከፈለግም ደግሞ ቲክቶክ ላይ ቁጥር ሰጥተናል። ያንን ጻፍ። ያው ቅድም እኮ አውርቷል። አንድ ቃል ያወሩት ሱመየ እሱ ጋር ምንም ልዩነት የለውም። አንዳንድ ነው ልዩነት ያለው አንዳንድ ቦታ መኩኮ ጠይቆታል። ከገጠር አልጠየቀህም እንደ የቅድሙ ደምሳሽ ነው ሰያ። ይሄ አልይ ነው አልይ የሚባል ልጅ ነው። ያንኛው እሳ ደምሳሽ ነው። ያኛው ከግማሽ መንገድ ላይ እየተገናኘ ነው። ድንበር ቁጥራቸው አይደለ እንደ 66 አይደለም። የደምሳሽ ቁጥር ያልሰጠው ይሄ አልይ ነው። እሺ እውነትህን ነው። የዛንኛው ሌላ ነው። ይሄ አሁን የመጣ ነው። እሺ ያም አልይ ነው። ሶስታችሁ ዙሮ አንድ ናቸው። ጠይቁት። ልናገኛ አልቻልንም። በቲክታክ በራስህ ብትገባ ጥሩ ነበር። አልይ
ሁሴን አህመድ የሚል እስቲው እስቲ ያዙት። ሁሴን አሊ አህመድ የሚል የአሊ ሁሴን አህመድ ማነው? የገጠር ልጅ እስቲ የገጠር ልጅ ምንም በስልክ ማወራ የለኝም ማለት ሀሳባቸው ምንድን ነው? እነሱ አሁን መሲ ናት ይህንን ልጅ የምትለይ። መሲን ብትጠሯት አሪፍ ነው። በጣም ዋናው ነገር ይሄ ሰያ እኛ እኮ ኢቨን ያኛው ልጅ ራሱ መጥቶ የተናገረው እኮ ከእሱ ጋር ብዙ የሚገናኝ ነገር የለውም ንግግሮቹ እስከዛሬ ካለ ይሄኛው ደግሞ የመጣው የሚገናኝ ነገር ከእሱ ጋር አለው። መቼም ራቁቱን መቅረቱን እንዴት አወቀ? ገብቶሃል አይደለም? እንደገና ደግሞ ሳምንት ሙሉ እኮ ስለፈለጉ አውርታ ኦኬ ካወራ ነው ችግር የለውም። እኔ ሳምንት ሙሉ እያወራሁ እኮ ራቁቱን መቅረትን ሳወራ ነበር። እሺ አለች ልጅቷ ምንም ችግር የለውም። ስልኳንም እየከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ